ትርፋማ የሕክምና ገበያ እንደሆነ ይመሰከርለታል። የገበያው መፈለግ ፊልዱንም ራሱ እየሳበው እየጨመረ ይሄዳል። ሰዎች ይህንን ለምን ያደርጋሉ? ይሄ በጣም ጥሩ ጥያቄ ነው። አንድ ሰው ስለ ራሱ ገላ ያለው አመለካከት የተሳሳተ አይደለም። ሰዎች ብዙውን ጊዜ ፈቅደው የተወሰነ አካላችን ይሄ አላማረንም። እኔ ለምሳሌ አሁን ከጊዜ በኋላ መላጣ ሆኛለሁ። ምናልባት እኔ ጸጉር ቢኖረኝና ብፈልግ ከምላጨው የተጨማደደን ወጥሮ ምናምን እንደገና ቦታው ላይ ማሰር ማለት ነው። ፕላስቲክ ሰርጀሪ በአመታት ውስጥ ተሻሽሎ አሁን ያለንበት ዘመን ላይ ደርሷል። በዚህም የሰውን አካል ይገነባል፣ የተጎዳ እስከማይመስል ድረስ ያሻሽላል። ሰዎች ራሳቸውን የመቀየር ፍላጎታቸው ባስ ሲልም አዲስ ማንነትን ይፈጥራል። ሰዎች ያ ራሳቸው ለማሻሻል የሚሄዱበት መንገድ ሁልጊዜ በቃ ሀሳብ ይሆንባቸዋል። አንድ በጣም ወፍራም የሆነ ደማቅ የሆነ ቀይ መስመር ግን አለ። የሞት አደጋ የተደረሰበት በጣም ብዙ ኬዝ አለ። አንድ ሰው አደጋ ደርሶበት ጅማቱ ቢበጠስ ነርቡ ቢቆረጥ ከሌላ ቦታ ነርቡን እንመልሰዋለን። የዘመናዊ ሕክምና አካሄዶቹ ከጊዜ ወደ ጊዜ ብዙ አይነት ለውጦችን እያመጡ ነው። እኛ ሀገር ላይ ደግሞ እንግዲህ አለመታደል ሆኖ ለምሳሌ በመኪና አደጋ በጣም ቶፕ ከሚባሉት ሀገሮች ወደፊት ያለን ሰዎች ነው። ምናልባት ላግ ያደረግነው እኛ ነን። እኛ እዛ ቦታ ላይ ያንን እንደ ጥሩ አጋጣሚ ተጠቅመን ህብረተሰቡን ማስተማር አለብን። ሁለት ነገሮች አሉ። ሕክምናው ገበያው ላይ ያለው ነገር እና ገበያው ደግሞ ሕክምናው ምን ያህል ይስበዋል፣ እሱ ነገር ነው። ስለዚህ እንዲህ አይነት ነገር ሲኖር ምንድን ነው አንድ ነገር ሽያጭና ግብይት ካለው ሜዲካል ሰርቪሱ ምን ይሆናል? ኮሜርሻላይዝ ይሆናል። ራሳቸውን የሚጠሉ ሰዎች፣ የማይወዱ ሰዎች አሉ። ራሷን ለማሻሻል ስትል ኮምፕሊትሊ በፊት ከነበረችው እና ለእኛም በጣም አስደንጋጭ በሆነ መልኩ በቅርብ ጊዜ ነው የሞተችው። እንዲሁም ግን ምንድነው ችግሩ? ሰው ሁሉንም ነገር የሚለው ፕላስቲክ ሰርጀሪ ነው።